ሰላም እንዴት ናችሁ? እግዚአብሔር ይስጥልን አባት። እግዚአብሔር ይስጥልኝ አለች አይደል እንዴ? እንዴ መጣ እንዴ? ፍቅረኛ ያልኳችሁ እኮ እሱን ነው። ና ቁጭ በል። እሺ ይሄ ነው ፍቅረኛሽ? ለመሆኑ ምንድነው ለብሶ የመጣው? ለኛ እንኳን ክብር የለውም እንዴ? የኛን ፍቅረኞች መቼም ታውቂያቸዋለሽ። ያላቸው መኪና፣ የሚለብሱት ልብስ፣ ጫማ፣ የሚሰሩት ስራ ስብቲ። ለመሆኑ ምንድነው የምትሰራው? መኪና ማጠብ ነው የምሰራው። መኪና ማጠብ? አንቺ ግን ምን አድርጎሽ ነው? መቼም በጤናሽ ከሱ ጋር አትሆኝም። ዝም በሉ። አፍ ሲከፈት ጭንቅላት ይለካል። እሺ ምንድነው የሚያንጫጫችሁ? መቼስ ፍቅር ሳይኖር እንደናንተ ለገንዘብ ብዬ ክብሬን ዝቅ አላደርግም። እንዴ ጭራሽ እኛን እየተናገርሽ ነው? እንደውም ከዚህ በኋላ አይናችሁን ማየት አልፈልግም። እሺ አረ ና ነይ አንቺ ተነሽ እንሂድ። ነይ ተነሺ። ያንን ጥፋተኛ ጭራሽ እኛን ተናገርሃለች። በጣም ይቅርታ ጓደኞች ፊት አዋረድኩሽ አይደል? ሁሉም ሰው የዛሬ ህመሙን ችሎ ችግሩንና ድካሙን ታግሶ የሚቆየው ለነገ ተስፋ ስላለው ነው። ምክንያቱም ህይወት ያለ ተስፋ ወጥም ያለ ጨው አይጣፍጥም እና ነገም ሌላ ቀን ነው። አንተም እንዳይደብርህ። ሁሌም ከጎኔ ሆነሽ ስለምታግዢ በጣም አመሰግናለሁ። እሺ ምን እንጠቀም?